የሀገሬ ሰው ሆይ የትኛውም ወደ አንተ የተወረወረ ነገር ሁሉ አንተን ያጠፋሃል ማለት አይደለም። ምናልባት አንዳንድ ጊዜ እኔን ያስመልጠኛል፣ እኔን ያሻግረኛል ብለህ የተደገፍከው ነገር እንኳን ምናልባት አንተ እንዳላሰብከው ሆኖ ባያስመልጥህ፣ ባያሻግርህ አይግረምህ፣ አይድነቅህ። ግን ወዳጅ አንድ ነገር ልንገርህ፣ በህይወት ውስጥ ብዙ አይነት ድንጋይ ሊወረወር ይችላል። አንዳንድ ጊዜ የተወረወረብህን ድንጋይ ለማለፍ ስትል ደግሞ ጉልበት አለው፣ ያሳልፈኛል፣ ይሸሽገኛል፣ የክፉ ቀን መሸሸጋዬ ብለህ የተጠጋኸው ብለህ ስሩ የገባህበትና የተወሸክበት በራሱ አንተን የማሳለፍ አቅም ላይኖረው ይችላል። ይገርምሃል ወዳጄ ሆይ፣ አንዳንድ ጊዜ የተደገፍከው ነገር በራሱ ተመልሶ ለአንተ እሱ ራሱ ጠላት ሆኖ ሊገለጥብህ ይችላል። አንተን ሊያጠፋ እሱ ራሱ ሊነሳ ይችላል። ግን ወዳጄ እንዲህ ልበልህ፣ የትኛውም የተወረወረብህ ነገር ያጠፋል ማለት አይደለም። ግን አንድ ነገር አትርሳ፣ እግዚአብሔር የተወረወረብህን ነገር እንዲያስመልጥህ አቅምህን ከፍ ያድርገው፣ እንዲያስመልጥህ ማስተዋልና ጥበብን ይስጥህ። አትፍራ፣ ጽና፣ በርታ፣ አይዞህ። በኑሮህ ቢሆን፣ በቢዝነስህ ቢሆን፣ በትዳርህ ቢሆን፣ በልጆችህ ቢሆን፣ በየትኛውም ባንተ ህይወት ውስጥ ለተፈጠረው ድንጋይ ሁሉ እግዚአብሔር ጥበብና ማስተዋልን ከሰጠ ታልፈዋለህ፣ ትሻገረዋለህ። ወጀቡም አንድ ቀን ይቆማል፣ ድንጋዩም ጸጥ ይላል። ያስፈራህና ያስጨነቀ ሁሉ ያልፋል። ስለዚህ በርታ፣ ጽና። መልካም ቀን።